የሚለው ለአብርሃም ወንድም እናት አባት ምናምን የት የለም እንዴ? እስቲ ንገሩልኝ፣ አልገባልኝም። እሱን የምታውቁ ሰዎች ካላችሁ ንገሩልኝ። እኛ በሚዲያ ነው የምናውቀው። አባት እናት ወንድም ምናምን አለ አይመስለኝም። ከማንጋድ ነው መሰለኝ ተገኝቶ ያሳደጉት ጋሽዬ የሚባለው ሰውዬው። በጣም ነው መደብረው፣ በጣም ነው የሚቀፈው። ወንድ ልጅ እንደዚህ ተደንዝዞ በመድኃኒት እንደዚህ ሆኖ ማየት በጣም ይሰቀጥታል፣ በጣም ይደብረዋል። እኔ ወንድሜ ብዬ ቦታው አስቀምጬ ሳይ በጣም ነው የሚያማው እየተደረገ ያለ ነገር። ወንድ ልጅ እንደዚህ ፈዞ ማየት እኔ እንጃ። እኔ ኢትዮጵያ ውስጥ አይቼም ሰምቼም አላቅበትም። ወንድ ልጅ እንደዚህ በህይወት እያለ እንደሞተ ሰው መሆን አረ በጣም ይደብረዋል። እናት አባት አለ አረ የለም መሰለኝ። የዚህ ልጅ አንድ ወንድሙ በብር ሽጦ እንደ ይሁዳ ሆኗል። ይሁዳ በሉ በቃ ወንድሙን ሽጧል። ወንድሙን ገሎ ቀብረዋል። በህይወት እያለም ገሏል። በህይወት እያለ እንዴት ነው የወንድሙን ሰዓት ከእጅ ተነጥቆ ወንድም የሚያደርገው? የተኛው ባህል አለ፣ የተኛው ህግ አለ፣ የተኛው የኛ ኢትዮጵያ ባህል ላይ የተኛው ቦታ ነው ያለ። ኢቭን የሞተ ሰው ልብስ ራሱ ለማየት በጣም ነው የሚቀፈው፣ በጣም ነው የሚደብረው፣ በጣም ነው የሚቀፈው። ወንድሙ በህይወት እያለ ሰዓት አውልቀት አደርጋለህ አንተ ቆሻሻ ስዳደግ ይሄ ባለጌ ልክስክስ